እኔ ለምን እደውልለታለሁ? ለአቶ ባህሩ አልደውልለትም። እኔ በዚህ ዘመን እኮ እውነተኛ ጋዜጠኛ ነኝ ከሚሉት ወገን እንጂ ከቅቅል ጀምሮ ከፓስታ ጀምሮ እያጎበደልኩ መኖር አያቅተኝ። ስለ ፌዴሬሽኑ ጥሩ ጎን ብቻ እየዘገብኩ መኖር አያቅተኝ። ቱታና ጫማ እያገኘው የኢትዮጵያ እግር ኳስ ፌዴሬሽን አንደኛ ነው እያልኩ መኖር አያቅትም፣ ቀላል ስለሆነ። ግን የወጋ ቢረሳ የተወጋ ደግሞ አይረሳም። ካስፈላገ መረጃውን ተደራሽ አደርጋለሁ። ካስፈለገ ያውቃሉ፣ እነ ሶፊም ጓደኞቼም ያውቃሉ፣ ድምፅም አለ እና እኔ ምስክር ብቻ አልነበርኩም። ይሄ እኔ ኢንቴንሽን ነው። ከሰራ ትመሰገናለህ፣ ካልሰራ ትተቻለህ። እኔ የትም ሄጄ አይደለም እውነት ማወራው፣ ኢትዮጵያ ውስጥ አዲስ አበባ ላይ ተቀምጬ ነው እውነት ማወራው እንጂ ፈርጥጬ አሜሪካ ሄጄ ወይ ጀርመን ጥገኝነት ጠይቄ አይደለም ስለ ኢትዮጵያ እግር ኳስ መጥፎ ነገር ሲሰሩ ሰዎች ማጋለጥ። እዚህ ሆኜ ነው ማጋለጠው፣ ኮንፍረንት አደርጋለሁ። ፋይናል ዴስቲኔሽኑ ሞት ነው። ኦብቪየስሊ በኢትዮጵያ አንድ ሰው የመኖር በህይወት የመቆየት እድሜው 62 ዓመት ወይ 63 ዓመት። በእድሜ በትንሽ በ20ዎቹ ውስጥ ሊቀጩኝ ይችላሉ፣ ወይ 30 ቤት ውስጥ ሊቀጩኝ ይችላሉ። አይኖ አውቃለሁ፣ ተወግቻለሁም፣ ሌላም ክስም ቀርቦብኛል። እና አንዳንዴ አቶ ባህሩ ልክ አይደለም ያነሳው ሐሳብ ልክ አይደለም። እኔም ቁርሾ የለብኝም። አሁንም ግን ያነሳው ሐሳብ በትክክል ልክ አይደለም። እኔ ቦራ አይደለም ካልዲስ አይደለም የሄድኩት፣ እሱ ከሰውኝ ነው የሄድኩት ፖሊስ ጣቢያ። ይሄ ማስረጃ ማለኝ አወጣለሁና አንዳንዴ ቪወር ለማግኘት አንዳንዴ ልክ አይደለም እና ልክ አይደለም።